ሚዩት ነህ ይሱ። እሺ ይቅርታ። ጥሩ እንግዲህ አደራቸውን ሰምታችኋል። ሁለቱም የመጡበትን ዓላማ በደንብ ያውቃሉ። እዚህ የመጣ ነው ለመማማር ነው፣ ለኢርሻድ ነው ብለዋል። እርስ በርስ ተከባብረው እስከ መጨረሻው በጣም ምሳሌ መሆን የሚችልና ሐቂቃ ደግሞ ለታሪክም የሚቀመጥ ቆንጆ ውይይት አድርገው እንደሚሄዱ ኢንሻአላህ ባለሙሉ ተስፋ ነኝ። ስለዚህ እናንተ ደግሞ በመሃል በተቻለ መጠን ሼር ማድረግ ታፕታፕ ማድረግ እንዳትረሱ አደራ ልላችሁ እወዳለሁ። አሁን ቀጥታ የምንገባው ወደ ኡስታዝ በተስማማነው መሰረት ወደ ኡስታዝ አደም ፕሬዘንቴሽን ነው የምንሄደው። ስለዚህ ከአሁኗ ሰዓት ጀምሮ 20 ደቂቃ ይኖረዋል። በዚህ 20 ደቂቃ ውስጥ የመጀመሪያ የመነሻ ሐሳቡን ያቀርብልናል። ከዛ ደግሞ ኡስታዝ ሙአዝ እንደዚሁ 20 ደቂቃ የመነሻ ሐሳቡን ያቀርብልናል። ከላይ ሰዓት አስቀምጣለሁኝ። ኡስታዝ አደም ሰዓትህን እያየህ በራስህ እንትን ማኔጅ ለማድረግ ሞክር። 5 ደቂቃ ሲቀርህ ግን አንድ ጊዜ አስታውሳለሁ 5 ደቂቃ ቀርቶሃል ብዬ ሁለታችሁንም የማስታውስበት ይሆናል። ኢንሻአላህ መልካም ውይይት ለሁላችንም እመኛለሁ። ኮሜንቱም ላይ እንግዲህ አደራ ላለሁ። ወደ ኡስታዝ አደም እንመለስ። ቢስሚላህ። مرحبا بسم الله والحمد لله والصلاة والسلام على أشرف خلق الله وعلى آله وأصحابه ومن والاه أما بعد እንግዲህ እኔ ዛሬ ይዤው የቀረብኩት ሐሳብ ርዕሱ እንግዲህ ሶሻል ሚዲያ ላይ ሲንቀሳቀስ ነው ያየሁት። በእርግጥ ይሱ ርዕሱን አልነገረኝም። ፐርሰናሊ ግን የቢድዓ ቆንጆ አለው ወይ የሚል እንትን ነው ያየሁት። አዎ የቢድዓ ቆንጆ አለው የሚል ነው የኔ አቋም። እንደ አቋም እሱን ይዤ ነው የመጣሁት ኢንሻአላህ። ለዚህ ደግሞ በጣም በርካታ ዑለማዎች ይህንን ነው የሚደግፉት ብዬ ነው የማምነው፣ በአራቶቹ መዝሃቦች እንደዚሁም ደግሞ ከዛሂርዮችም ጭምር ያው ይህንን አቋም እንደሚከተሉ ነው እኔ የማምነውና ስለዚህ ማድረግ የፈለግኩት ነገር ምንድን ነው? እንደው የቢድዓን ዴፊኒሽን በተወሰነ መልኩ ማየት ካለብኝ አላውቅም። በእርግጥ ኡስታዝ ሙአዝም ሊያዩ ይችል ይሆናል። እሱ ላይ ብዙ የምንጋጭ አይመስለኝም። ዋና ዋና የሚባሉ የኢማሙ ሻጢቢ ያስቀመጡት የቢድዓ ዴፊኒሽን አለ። ከዛ ውጭ ደግሞ ከሰለፎቻችን የኢማሙ ሻፊዒ እና ቀራፊ እና ዒዝ ብን አብድሰላም የተለያዩ በጣም በርካታ ዑለማዎች ደግሞ ያስቀመጡበት የቢድዓ ኮንሰፕት አለ። ባጭሩ ዑለማዎቻችን ስለ ቢድዓ በሚነሳበት ጊዜ ቢድዓ ሐቂቅያ ላይ ወይንም ደግሞ 100% ከዲን ምንም አይነት ማስረጃ የሌለው ቢድዓን ሁሉም ይነቅፋሉ። ቢድዓ ይከፈላል የሚሉትም አይከፈልም የሚሉትም ይሄን ይነቅፋሉ። ከዛ ውጭ ዑለማዎቻችን የሐነፊ መዝሃብ፣ የሻፊዒ መዝሃብ፣ የሐንበሊ መዝሃብ ኦልሞስት ኦል በሚባል ደረጃ ቢድዓ ለሁለት ይከፈላል፣ ቆንጆ ቢድዓ እና መጥፎ ቢድዓ አለው ብለው ነው የሚያስቡት። የማሊክዮች መዝሃብ ሙተአኺሮቹ የቢድዓ ቆንጆ አለው ብለው ነው የሚያስቡት። ለዚህ ማስረጃ አመጣለሁኝ። እንደዚሁም ደግሞ የኢማም አሰንዓኒ ሳሒብ ስቡለ ሰላም እሳቸውም የቢድዓ ቆንጆ አለው ብለው ነው የሚያምኑት። ኢማም ኢብኑ ሐዝምም በጣም በሚያስደንቅ ሁኔታ የቢድዓ ቆንጆ አለው ብለው ነው የሚያምኑት። ስለዚህ የቢድዓ ቆንጆ አለው የለውም ብለው በዚህ ደረጃ ዑለማዎቹ ያው የሉም የሚሉ ዑለማዎችን አይ ቲንክ ወንድሜ ሙዓዝ የመጣባቸዋል ብዬ ስላሰብኩኝ ነው ጊዜ ላለመውሰድ። የቢድዓ ቆንጆ አለው የለውም የሚለውን ግን ከቢድዓ ዴፊኒሽን ተነስተው ነው የሚሄዱት። ነገር ግን እኔ የቢድዓን ዴፊኒሽን ጊዜ ካገኘው በኋላ ብመጣበት ጥሩ ስለሚሆን፣ ምክንያቱም ሰዓቷ ትንሽ ያነሰች ስለመሰለኝ በቀጥታ የዑለማዎችን ሐሳብ ሰርድ ወደ ማድረጉ ብሄድ ነው ጥሩ የሚመስለኝና ከዛ አንጻር እኔ በእንትኖቹ ነው መከፋፈል የፈለግኩት። ማለት በአራቶቹ መዝሃብ ያሉ የቢድዓ ቆንጆ አለው ብለው የሚያስቡ ዑለማዎችን ነው ማንሳት የፈለግኩት። እንደው ከአቅደሙ ከኢማም አቡ ሐኒፋ መዝሃብ ከነሱ ስንጀምር አልኻዲሚ ፊ ኪታቢሂ በሪቃ መሕሙድያ በተሰኘው ኪታባቸው ላይ አልቢድዓቱ ማ ኡሕዲተ ዐላ ገይሪ ቅያስ አስሊን ሚን ኡሱል ዲን በሚል አስቀምጠዋል። አልቢድዓቱ አልረእዩ አለዚ ለም የኩን ለሁ ሚነል ኪታቢ ወላ ሚነ ሱነቲ ሰነዱን ዛሂሩን አው ኸፊዩን ሙስተንበጡን ብለው ቢድዓ የምንለው ከሱና ምንም አይነት ሰነድ ምንም አይነት መደገፊያ የሌለው ነገር እንደሆነ ብለው ገጽ ሞጁል 1 ገጽ
86 ላይ ያስቀመጡበት አግባብ አለ። ከዛ ውጭ ኢማም አልሙናዊም እንደዚሁ አልየውመ አክመልቱ ለኩም ዲነኩም የሚለውን የቁርአን አያ በሚፈስሩበት ጊዜ ወአማ ማ ሸሂደ ለሁ ቀዋዒዱ ሸርዒ ፈመቅቡሉን ከቢናኢ ነሕዊ ሪባጢ ወመዳሪሰ ወተስኒፊ ልኩቱብ ብለው ቢድዓ ለሁለት እንደሚከፈል ግልጽ በሆነ ቋንቋ ያስቀመጡበት አግባብ አለ። እንደዚሁም ደግሞ አልዓይኒ ፊ ሸርሒ አልቡኻሪ 11 ሙጀለድ 126 ላይ ስለ ቢድዓ በሚናገሩበት ጊዜ ኢንካነት ሚማ የንደሪጁ ተሕተ ሙስተሕሰንን ፊ ሸርዒ ፈሂየ ቢድዓቱን ሐሰና ብለው አልዓይኒ ሰሒህ ቡኻሪን በሚሸርሑበት ጊዜ ያስቀመጡበት አግባብ ነው ያለው። አሁንም አልዓይኒ አሁንም ሙጀለድ 5 230 ላይ ወልቢድዓቱ ሉገተን ኩሉ ሸይን ዑሚለ ዐላ ገይሪ ሚሳሊን ሳቢቅን እያሉ ከሄዱ በኋላ ወቢድዓቱን ሐሰነቱን ወሂየ ማ ረዋሁ ልሙእሚኑነ ሐሰነን ወላ የኩኑ ሙኻሊፈን ልልኪታቢ አው ሱነቲ አው ልአሰሪ አው ልእጅማዒ። ቢድዓ ሐሰና ቆንጆ ቢድዓ ማለት ያው ሙእሚኖች ሐሰን ነው ጥሩ ነው ብለው ያዩት ነው። ወላ የኩኑ ሙኻሊፈን ልልኪታቢ ለቁርአን አው ሱነቲ ወይም ለሱና አው ልአሰሪ ወይንም ደግሞ ለአሰር ያልተጋጨ የሆነ አው ልእጅማዒ ወይንም ከኢጅማዕ ጋር ያልተጋጨ ይሄ ቢድዓ ሐሰና ይባላል ብለዋል። እዚህ እንግዲህ አልዓይኒ ፊ መዝሀብ አልሐነፊ በጣም ትልቅ ሙዕተመድ የሆኑ ናቸው። አሁንም አኺሩል ሙሐቂቂን የሚባሉት ኢብኑ ዓቢዲን ፊ ሐሺየቲሂ ምን ብለዋል? አልቢድዓቱ ኸምሰቱ አቅሳም ብለዋል። ቢድዓ ለአምስት ይከፈላል ብለዋል። ወኢላ ፈቀድ ተኩኑ ዋጅባ ብለው መጨረሻ ላይ ዋጅብም የቢድዓ ዋጅብም እንዳለ ያስቀመጡበት አግባብ አለ። ሳዕድ ተፍተዛኒ እሳቸውም ኦልሞስት ኦል በሚባል ደረጃ ሐቂቃ በቃ ቢድዓ ይከፈላል ነው የሚሉትና ወሚን አልጀሃላ መን የጅዐሉ ኩለ አምሪን ለም የኩን ፊ ዘመኒ ሰሓበቲ ቢድዓተን መዝሙመተን ወኢን ለም የቁም ደሊሉን ዐላ ቁብሒሂ ብለው እንደውም በጣም ሸንቆጥ ያደረጉበት አግባብ አለ። እነዚህኛዎቹም በጀህል የፈረጁበት አግባብ ነው ያለው። ከዛ ውጭ ኢማሙል አሉሲም ተፍሲራቸው ላይ ወረህባንየተን ኢብተደዑሃ የሚለውን የቁርአን አያ አምጥተው ማ የዱሉ ዐላ ዘሚል ቢድዓቲ ሙጥለቀን ይሉና ወተፍሲሉል ከላሚ ፊል ቢድዓቲ ማ ዘከረሁል ኢማም ሙሕይዲን ብለው አልቢድዓቱ ኸምሰቱ አቅሳም እያሉ ኢማም ሙሕይዲን አልኢማም ነወዊ የኢማም ዒዝ ብን ዓብደሰላምን ሐሳብ አምጥተው የተነተኑበትን አግባብ ተቀብለው የሄዱበት አግባብ አለ። ኢማሙል ለክነዊም በተመሳሳይ መልኩ ይሄው ሐሳብ ነው ያላቸው። ባጭሩ የሐነፍያ መዝሀብ በሙሉ ማለት በሚቻልበት አግባብ ቢድዓ ቆንጆ አለው፣ ቢድዓ መጥፎ አለው ብለው የሄዱበትን አግባብ እናያለን። ወደ ማሊክዮችን በምንመጣበት ጊዜ ማሊክዮች በነገራችሁ ላይ ቁደማዎቹ ትንሽ የቢድዓ ቆንጆ የለውም የሚል አይነት አንደምታ ያላቸው ንግግሮች አሏቸው። ሙተአኺሮቹ ግን ሙሐቂቆቹ የቢድዓ ቆንጆ አለው የሚል ነው ያመጡት። የኢማሙ ማሊክ አካባቢ ላይ ብዙ ንግግሮች አሉ። እነሱም በኋላ ላይ እንመጣባቸው ይሆናል። አልሐዋዲት ወልቢድዕ ጦርጦሺ ኢማሙ ጦርጦሺ እዚህ ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 48 ላይ ኢነሁ ለሐሰን ወሁ አምሩ ሙሕደቱን ለም የኩን ፊ ዘመኒ አቢ በክሪ ወዑመረ ወዑስማነ ብለው ያስቀመጡበት አግባብ አለ። ስለ ሰላተል ዊትር በሚናገሩበት ጊዜ ማለት ነው። እንግዲህ የጻፉት መጽሐፋቸውን የቢድዓ ቆንጆ የለውም ለማለት ነው ኦፍኮርስ። ነገር ግን ዊትርን በጣም ቆንጆ ነው ብለው ማነው ቁኑት ፊል ዊትር አፎን ዊትር ላይ ቁኑት መቅራት ቆንጆ ነው ብለው የሄዱበት አግባብ አለ። ማሊኪ ናቸው። በጣም ሚነል ሙተሸዲዲን ናቸው። ባይዘወይ ቢድዓ አይከፈልም ከሚሉት ናቸው። ግን እስቲትናአቶች እንዳሏቸው ነው። ኢብኑ ዓብድልበር ፊል ኢስቲዝካር ሙጀለድ 268 ላይ ወአማ ቀውሉ ዑመረ ኒዕመቲል ቢድዓቱ ፊ ሊሳኒል ዓረቢ እኽቲራዑ ማ ለም የኩን ወብቲዳኡሁ ብለው የተነተኑበት አግባብ አለ። የኢማም የሰይዱና ዑመር ንግግር ሉጋዊ እንዳልሆነና ሸርዒ እንደሆነ ያስቀመጡበት አግባብ አለ። ወማ ካነ ሚን ቢድዓት ላ ቱኻሊፉ አስለ ሸሪዓቲ ወሱና ፈቲልከ ኒዕመቱል ቢድዓ ኒዕመቱል ቢድዓ ሃዲህ ያሏት የሸሪዓውን ቁርአንና ሐዲስን የማይኸልፈውን ነው ብለው ያስቀመጡበት አግባብ አለ። ኢብኑል ዓረቢ ፊ ሸርሒሂ ዐለ ትርሚዚ ሙጀለድ 10 147 ላይ እንደዚሁ ኢዕለሙ ዐለመኩሙላህ አነል ሙሕደታት ዐላ ቂስመይኒ ሙሕደታቶች በሁለት ይከፈለዋል ብለው አስቀምጠዋል። ወሙሕደቱን ቢሐምሊ ነዚሪ ዐለ ነዚሪ በቅያስ ማለት ነው። በዛ መልኩ እንትን እንዳለ ያስቀመጡበት አግባብ አለ። ማለት በጣም በርካታ ንሶች ስለሆኑ እያለፍኩ ማንሳት በጣም እገደዳለሁ ከሰዓት አንጻር ማለት ነው። በኢማሙ ማሊክ እንትን እንደዚሁም ኢማሙል ባጂ ፊ ሸርሒሂ ሊልሙወጣ ኒዕመቱል ቢድዓቲ ሃዲህ የሚል የሰይድና ዑመር ንግግር ላይ ሊአነል ቢድዓተ ሁወ መብተደአ አው መብቱዲአ ፊዕለሁ ልሙብተዲዑ ዱነ አን የተቀደመሁ ኢለይህ ገይሩሁ
ፈብተደዐሁ ዑመሩ ወታበዐሁ ዐለይሂ ሰሓበቱ ወናሱ ኢለሃሉ መጀራ እያሉ እንደሚከፈል አስቀምጠዋል። ኢማሙ ዘርቃኒም እንደዚሁ ፊ ሸርሒሂ ሊልሙወጠእ ፈቃለ ዑመሩ ኒዕመቲል ቢድዐቱ ሃዚሂ ወሶፈሃ ቢኒዕማ ሊአነ አስለ ማ ፈዐለሁ ሱና ስለሆነው ኒዕማ ብለው በዛ መልኩ ያሞካሿት። ወኢነመል ቢድዐቱል መምኑዓቱ ኺላፈ ሱና ላይ የመጣ ነው፣ ሱናን ተቃርኖ የመጣ ነው መጥፎ ቢድዓ ብለው ያስቀመጡበት አግባብ አለ ማለት ነው። ወአማ ኢብቲዳዑል አሽያኢ ሚን ዐመሊ ዱንያ ፈሙባሑን ቃለሁ ኢብኑ ዐብድልበር ብለው ያው ይሄ የዱንያውን ነገር እንዳይቀላቀል ያስቀመጡበት አግባብ አለ። ኢማሙል ቀራፊ ያው ሚነ ለዚነ ዩዕረፉነ ቢሃዚሂ ተቅሲማት ሐቂቃ የሸይኽ ዒዝ ብን ዐብድሰላም ደረሳ ናቸው እና መዝሃባቸውን ካመጡ በኋላ ፊልፎሩቅ ሙጀለድ 204 ገጽ ላይ ወልሐቁ ተፍሲሉ ብለው አመጡ። መጨረሻ ላይ ቢድዓ መከፈሉ ነው ትክክለኛው አቋም አሉ። ወአነሃ ኸምሰቱ አቅሳሚን ለአምስት እንደሚከፈል ዋጅብ፣ ሙስተሐብ፣ መክሩህ፣ ሙሐረምና ሐራም ተብሎ የሸሪዓ ሚዛን ላይ እንደሚቀመጥ ነው ምናምነው ብለው የሼኻቸውን የዒዝ ብን ዐብድሰላምን ሐሳብ ይዘው ያንጸባረቁበት አግባብ አለ ማለት። እነዚህ ሁሉ የማሊክያ መዝሃብ ላይ ያሉ ናቸው። በጣም በርካቶች ናቸው። ኢማሙል ኡብይም ፊ ሰሒህ ሙስሊምም እንደዚሁ ይሄንኑ አቋም ይዘው ነው የሄዱት። ዐንደ ሻፊዕያ ስንመጣም ኦልሞስት ኦል በዛ ደረጃ ነው ቢድዓ እንደሚከፈል ነው እንትን የሚያደርጉት። አቡ ኑዓይም ፊል ሒልያ ኒዕመቲል ቢድዓቱ ሃዚሂ የሚለውን ኢማሙ ሻፊዒ ተንተርሰው ቢድዓ ለሁለት የከፈሉበትን አግባብ አስቀምጠዋል። ምን አሉ? በሰነዳቸውን ያወሩን ሐደተና አቡ በክርን አልአጁሪዩ ሰና ዐብደላህ ብኑ ሙሐመድን አልዓጥሺ ሰና ኢብራሂም ብኑ ልጁንድይ ሰና ሐርመለቱ ብኑ የሕያ ቃለ ሰሚዕቱ ሙሐመድ ብን እድረስ አሻፊዒ የቁል አልቢድዓቱ ቢድዓታኒ። በነገራችሁ ላይ ቢድዓ ለሁለት ለመከፈሉ ከሰለፎች ነው ያገኘንለት፣ ከኸለፎች አይደለም፣ ከሰለፎቻችን ነው ያገኘንለት። ወዓላ ረእሲሂም ሃዘል ኢማም አልከቢር አልኢማሙ ሻፊዒ ምን አሉ? አልቢድዓቱ ቢድዓታኒ፣ ቢድዓ ለሁለት ይከፈላል አሉ። ቢድዓ መሕሙዳ የሚመሰገን ቆንጆ የሚባል ቢድዓ፣ ወቢድዓ መዝሙማ መጥፎ ቢድዓ አላሉ። እሱን ደግሞ እንዴት ነው ብለው ዲፋይን ሲያደርጉት ፈማ ዋፈቀ ሱነተ ሱናን ገጥሞ የመጣ ፈሆ መሕሙድ ቆንጆ ቢድዓ ነው አሉ። ወማ ኻለፈ ሱነተ ሱናን ኸልፎ የመጣ ፈሆ መዝሙም መጥፎ ቢድዓ ማለት እሱ ነው አሉ። ወሕተጀ ቢቀውሊ ዑመር ብን ልኸጣብ ሰይድና ዑመር ኒዕመቲል ቢድዓቱ ሃዚሂ ያሉትን የተራዊሕን ቢድዓ እሱን እንትን አምጥተዋል። ኢማሙል በይሃቂም በሰነዳቸው አውርተውታል። ሰነዱ ሰሒህ ነው፣ ላ ጉባር ዐለይህ ከማ የቁል ኢብኑ ተይሚያ ዐለይህ ረሕመቱላህ። ኢማሙል ገዛሊ ፊል ኢሕያ ሙጀለድ 1 276 ላይም እንደዚሁ ወላ የምነዑ ሚን ዛሊከ ከውነሁ ሙሕደተን ፈከም ሚን ሙሕደቲን ሐሰን ብለው ስንትና ስንት አዳዲስ የተሰሩ ስራዎች አሉ፣ ነገር ግን ቆንጆ የሆኑ ቢድዓዎች ብለው ያስቀመጡበት አግባብ አለ ማለት ነው። ኢማሙል ዒዝ ብኑ ዐብድሰላም ሐዲስ ወላ ሐረጅ ቢድዓ ለሁለት የመከፈል ጉዳይ ከአነሁ የመጀመሪያ ሰው ተደርገው ሁላ እስከ መቀመጥ ደረጃ ደርሰዋል። ፊ ቀዋዒዲህ እንዲህ ብለዋል። ሙጀለድ 204 ገጽ ቁጥር ላይ አልቢድዓቱ ፊዕሉ ማ ለም ዩዕሃድ ፊ ዐስሪ ረሱሊላሂ ሰለላሁ ዐለይሂ ወሰለም። በዚሁ አጋጣሚ ቢድዓን ዲፋይን እያደረግኩም ነው እየሄድኩኝ ያለው ሰዓት ለመቆጠብ ነው። በነቢዩ ዐለይሂ ሰላቱ ወሰላም ዘመን ያልተሰራን ነገር መስራት ነው አሉና ወህየ ሙንቀሲመቱን ወደ አሕካመል ኸምሳ አተክሊፊያ ወደ አምስቶቹ አሕካመል ኸምሳ ይከፈላል አሉ። ቢድዓ ዋጅባ ዋጅብ የሆነ ቢድዓ አላሉ። ወቢድዓ ሙሐረመ ሐራም የሆነ ቢድዓ አላሉ። ወቢድዓ መንዱባ ሙስተሐብ ይሆናል አሉ። ወቢድዓ መክሩሃ የተጠላ ወቢድዓ ሙሐረመ ብለው ለእያንዳንዱ ቢድዓ ደው ምሳሌዎችን መጽሐፋቸው ላይ አስቀምጠው አልፈዋል ማለት ነው። አቡ ሻማም እንደዚሁ አልባዒስ የተሰኘው ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 22 ላይ ثم الحوادث ከዚያም አዳዲስ የመጡ ነገሮች ብለው አስከትለው አመጡና ሙንቀሲመቱን ኢላ ቢድዕ ሙስተሕሰና ወኢላ ቢድዕ ሙስተቅበሓ ጥሩ ጥሩ የሚባሉ ቢድዓዎች አሉ፣ እንደዚሁም ደግሞ መጥፎ የሚባሉ ቢድዓዎች አሉ አሉ። ፈልቢድዑ ልሐሰና ሙተፈቁን ዐላ ጀዋዚ ፊዕልሃ ወልኢስትሕባብ ኢላሃ ብለው ቢድዓ ሐሰና እሱን ለመስራቱ ኢትፋቅ አለበት ሁላ ነው የሚሉት የዑለማዎች ምልአተ ድምፅ አለበት ነው የሚሉት። ኢብኑል አሲር ፊ ኒሃያ ሙጀለድ 106ም አልቢድዓቱ ቢድዓታኒ ቢድዓቱ ሁደን ወቢድዓቱ ضላላ ብለው አስቀምጠዋል። ቆንጆ የሚባል ሲራጡል ሙስተቂም ሁዳውን ቅኑን መንገድ የተከተለ ቢድዓ አለ፣ ቅኑን መንገድ ያልተከተለ የضላላ የጥመትን መንገድ የተከተለ አለ ብለዋል። ኢማሙ ነወዊም ሀከዛ ፊ ሸርሒሂ ዐላ ሙስሊም ሙጀለድ 654 ቁጥር ላይ ካለ ዑለማው አልቢድዓቱ ኸምሰቱ አቅሳም ብለው የዒዝ ብን ዐብድሰላምን ሐሳብ ያስቀመጡበት አግባብ አለ። ኢብኑ ሐጀርም እንደዚሁ ቢድዓን ከሚከፍሉ ውስጥ ናቸው። ወተሕቂቁ አነሃ ኢንካነት ሚማ ተንደርጁ ተሕተ ሙስተሕሰኒን ፊ ሸርዒ ፈሂየ ሐሰና ብለው ሄደዋል።
ሙስተሕሰን ጥሩ ከሚባሉ ውስጥ የሚመደብ ከሆነ ጥሩ ተብሎ ነው የሚወሰደው ብለው እንግዲህ ላፈትህ بعد الفتح የተባለላቸው አሚሩል ሙእሚኒን ፊል ሐዲስ ኢብኑ ሐጀር አልዓስቀላኒ በዚህ መልኩ አስቀምጠውታል ማለት ነው። ሰኻዊም ይሄው ነው አቋማቸው፣ ኢማሙ ስዩጢም ይሄ ነው አቋማቸው። ማለት ኦልሞስት ኦል በሚባል ደረጃ በኢማሙ ሻፊዒ መዝሀብም ያሉት ይሄው ነው አቋማቸው ማለት ነው። ሌላ ምንም የተለየ ሐሳብ ያላቸው ካሉ በኋላ ላይ ተመልሰን የምናይ ነው። በኢማም ሐናቢላዎች በኢማሙ አሕመድ መዝሀብ ውስጥ ደግሞ ኢማም ኢብኑል ጀውዚ እንዲህ ይላሉ። ፊ ተልቢስ ኢብሊስ ሙጀለድ 1 ገጽ 26 ከደቂቃ ጋር ነው የምሮጠው፣ 5 ደቂቃ አለኝ። ወቀድ ጀረት ይላሉ ወቀድ ጀረት ሙሕደታቱ ላ ቱሳዲሙ ሸሪዓተ ወላ የተዓጣ ዐለይሃ ፈለም የረው ቢፊዕሊሃ በእሳ ብለው አስቀምጠዋል ማለት ነው። እና ብዙ ሙሕደታት አዳዲስ የሚሰሩ ስራዎች አሉ፣ ግን ከሸሪዓ ፕሪንሲፕሎችና መርሆች ቀዋዒዶችና ደዋቢጦች ጋር የማይጋጩ እነዚህ ጥሩ የሚባሉ ብለው የሰይዱና ዑመሩል ፋሩቅ ኒዕመቱል ቢድዓቱ ሃዚሂ ያሉበትን እንደ ማስረጃ ያመጡበት አግባብ አለ ማለት ነው። ኢማም አልከረሚም እንደዚሁ ፊ ተሕቂቅ አልቡርሃን 141 ገጽ ላይ ኩሉ ቢድዓቲን ደላላ የሚለውን ነገር በሚፈስሩበት ጊዜ ሃዛል ከላም ለይሰ ዐላ ኢጥላቂሂ ብለዋል። ይሄ ንግግሩ እንዲሁ ዐላ ኢጥላቂሂ ኩል ስላለ ኩል አዳተል ዑሙም ስለሆነች በዛ መልኩ የሚወሰድ አይደለም ብለው አስቀምጠዋል። በል ቀየደሁ ልዑለማኡ ዑለማዎች እንትን አድርገውታል፣ ቀይደውለታል ብለው አስቀምጠውታል። የዒዝ ብን ዓብደሰላምን ለ5 መከፈሉን አስቀምጠዋል። ሰፋራኒም እንደዚሁ ለዋኢሓቸው ላይ ሙጀለድ 1 ከ173 ከ175 ወቀድ ገለበ ለፍዙል ቢድዓቲ ዐለል ሐደቲል መክሩህ ብለው የመጡበት አግባብ አለ። መጨረሻ ላይ ፈኢን ቁልተ አልሙሕደታት ሙንቀሲመቱን ኢላ ቢድዕ ሙስተሕሰነትን ወኢላ ቢድዕ ሙስተቅበሐትን ከማ ቃለ ልኢማሙ ሻፊዕዩ ቁልቱ አልአምሩ ከዛሊክ። ኢማሙ ሻፊዒ ለሁለት ቢድዓን ከፍለዋል ብለህ የምጠይቀኝ ከሆነ አዎ ልክ ነው፣ ያው ነው ትክክለኛው አቋም የሚለውን ወስዳለሁ ይላሉ። ሼክ መሐመድ ኢብኑ ዓብደልዋሃብ ባልተጠበቀ መልኩ ቢድዓን ለሁለት ከሚከፍሉ መሻይኾች ሆነው አግኝቻቸዋለሁኝ። እዚህ ቦታ ላይ እንግዲህ ኢላ ቢድዓት አስሉን ፊ ሸርዒ ከጀምዒል ሙስሐፊ ናም 5 ደቂቃ ነው የቀረህ ላስታውስህ። እየተከታተልኩት ነው። አብሽር ሐቢቢ። ከጀምዒል ሙስሐፊ ወነሕዊ ዛሊከ ፈሃዛ ሐሰኑን ብለው ይሄ ቆንጆ ቢድዓ ነው ብለው ያስቀመጡበት አግባብ እንዳለ ተቀምጧል ማለት ነው። እና ከዚሁ ጋር በተገናኘ ኢብኑ ሐዝም አልዛሂሪ በጣም በሚገርም ሁኔታ ኢሕካማቸው ላይ ሙጀለድ 1 47 ገጽ ላይ ወልቢድዓቱ ኩሉ ማ ቂለ አው ፉዒለ ሚማ ለይሰ ለሁ አስሉን ፊማ ኑሲበ ኢለይሂ ሰለላሁ ዐለይሂ ወሰለም ብለው የሄዱና ወሚንሃ ማ ዩእጀሩ ዐለይሂ ሳሒቡሁ ወየኩኑ ሐሰነን ቆንጆ ቢድዓ አላሉ ማለት ዛሂሩን የሚወስዱ ናቸው ተብለው እንግዲህ ይወሰዳል መዝሃባቸው ዛሂሪ ስለሆነ። ከመሆኑም ጋር ግን የቢድዓ ቆንጆ አለው ብለው ያስቀመጡበት አግባብ አለ። ኢማሙ ሰንዓኒም ፊ ሱቡል ሰላም ሙጀለድ 1 402 ገጽ ላይ ወኩሉ ቢድዓቲን ደላላ የሚለውን በሚፈስሩበት ጊዜ አልቢድዓቱ ሉገተን ማ ዑሚለ ዐላ ገይሪ ሚሳሊን ሳቢቅ አሉና ወልሙራዱ ቢሃ ሁና ማ ዑሚለ ሚን ዱኒ አን ዩስበቀ ለሁ ሸርዕየቱን ሚን ኪታቢ ወላ ሱነቲ ወቀድ ቀሰመ ልዑለማው አልቢድዓተ 5 አቅሳም ወደ 5 ይከፈላል ብለዋል። ኢማሙ ሸውካኒ ሙጅተሂዱ ሙጥለቅ ብለው እንግዲህ ተርጅመውላቸዋል። ኢማሙ ሰንዓኒም በዚህ መልኩ ነው ያስቀመጡት ማለት ነው። እና ስለዚህ ባጭሩ ቢድዓ ለሁለት ይከፈላል የሚለው ነው እኔ እንትን የሚያደርገኝ። በጣም በርካታ ዑለማዎችን በስም ደረጃ መጥቀስ ይቻላል፣ ሰዓቱ ስለጠበበ ነው። ነገር ግን እዚህ ቦታ ላይ በማሊኪዮች መዝሃብ በተለይ ቁደማዎቹ ተብሎ የሚወሰደው ሐታ እነሱ ላይ ያለኝ ሪዘርቬሽን ምንድን ነው? ቢድዓን ለሁለት አይከፍሉም፣ የቢድዓ ቆንጆ የሚባል ነገር የለውም ብለዋል ኢማሙ ማሊክ የሚል ነገር አለ። እሱ ሰነዱ በምናይበት ጊዜ በጣም ደካማ ነው። ስለዚህ ሐታ የማሊክያ መዝሃብም ቢሆን ቢድዓን ለሁለት ይከፍላል ተብሎ ነው ሊወሰድ የሚችለው። እናንተ ይሄ ይገርማችኋል። በጣም ደፍሬ ልናገር ካልኩኝ እነ ኢማሙ ሻጢቢ እነ ኢማም ኢብኑ ተይሚያ ዐለይሂ ረሕመቱላህ እነሱ ራሱ እነ ኢብኑ ረጀብ ራሱ ቢድዓ ሐሰና ብለን አንጠራውም ነው እንጂ የሚሉት ነገር ግን ተሕተ ዑሙም ሸሪዓ ከሸሪዓ ፕሪንሲፕሎች ጋር አብሮ እስከሄደ ድረስ ያው መሳሊሕ አልሙርሰላ ብለን ሌላ ስያሜ እንሰጠው ይሆናል እንጂ
ወይንም ደግሞ ቢድዓ ኢዳፊያ ወይንም ደግሞ የተለያዩ ስያሜዎችን እንሰጠው ይሆናል እንጂ ነገር ግን ሁሉም የሚመለሱ ቢድዓዎች አይደሉም ብለው ይሄ በተግባራቸውም በንግግራቸውም የምናገኘው ነገር ነውና እና ተካድ አን ተኩን يعني اختلاف العلماء في هذا المجال حقيقه እኔ ባለኝ ንባብና ባለኝ ውስን ማዕሉማ ኺላፉ ለፍዚ ነው የሚመስለኝ ሐቂቃ ማለት ነው። ቢድዓ አይከፈልም ያሉ ዑለማዎች ኦፍ ኮርስ ቁጥራቸው አናሳ ነው። ግን ቁጥራቸው አናሳም ከመሆኑ ጋር ግን በፈህዋ ደረጃ በሚስጥር ደረጃ ቢድዓ ይከፈላል ከሚሉ ዑለማዎች ጋር በተግባር ደረጃ አንድ ሆኖ ነው የማገኛቸውና ከዛ አንፃር በጣም ብዙ ማሳያዎችን ከዚህ በኋላ አመጣ ይሆናል ኢንሻአላሁ ተዓላ። ቢድዓ ቆንጆ አለው፣ ቢድዓ እንትን አለው። ግን ምንድነው እንትኑ ከተባለ ምንድነው ታዳ ቆንጆ መሆኑንና ለመሆኑን በምንድነው የምናውቀው ከተባለ ቀዋዒድ ሸሪዓ የተቀመጠው ለዚህ ነው። ኡሱል አልፊቅህ የተቀመጠው ለዚህ ነው። ዑለማዎቻችን ወረተቱል አንቢያ የተደረጉት ዑለማዎቻችን የተቀመጡት መጥፎውን ከጥሩ ለመለየት ነው አይደለም እንዴ? በአንድ ኡማ ውስጥ ደግሞ ዑለማዎች የተስማሙበት ነገር ደግሞ እንደ ኡማ ዒስማ አለ ማለት አለመሳሳት አለ እንደ ኡማ ማለት ነው። እና እነዚህ ሁሉ ዑለማዎች የሄዱበት መንገድ ሐቂቃ ኺላፉ ለፍዚ ነው ብዬ ስለማስብ ነው የእነዚህኛዎቹ የካድ አን የኩን ያኒ ኢጅማዕን ፊ ሃዛ አልመጃል። ስለዚህ እኔ ይህንን ነው የማስበው። ምናልባት የተለየ ነገር ካለ ከኡስታዝ ሙዓዝ የምሰማ ነው የሚሆነው። ከዚያ በኋላ ግን ለዚህ ንግግሮቻቸው ምንድነው ማሳያው የሚለውን ከሰሃቦች ጀምሮ ወደ ታቢዒዎች መተን ወደ አኢመተል አርበዓ መተን እስከ አሁን ድረስ ያሉ ዑለማዎች ምን አይነት امين ونصلي ونسلم على اشرف الانبياء وامام المرسلين نبينا محمد وعلى اله وصحبه ومن تبعهم باحسان الى يوم الدين وبعد السلام عليكم ورحمه الله وبركاته ራሴ ያቀረብኩትን ነገር ከመናገሬ በፊት እስቲ መጀመሪያ ኢንሻአላሁ ተዓላ ወንድማችን አደም ድምጽ ይሰማል አይደል? ይሰማል። ናም ወንድማችን አደም ያነሳውን አንዳንድ ነጥቦችን ላንሳና ለፍ። መጀመሪያ መታወቅ ያለበት አብዱላህ ኢብኑ አባስ القراءة خلف الامام የሚለው የኢማም አልቡኻሪ ኪታብ 14ኛው ገጽ ላይ ምን ይላሉ? አብዱላህ ኢብኑ አባስ ነው ያልኳቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ليس احد بعد رسول الله صلى الله عليه وسلم الا يؤخذ من قوله ويترك الا رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም በስተቀር ማንም ሰው ንግግሩ ሁጃ ሊሆንም አይችልም። አንድ ከንግግሩ መሐከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነቲ ወልጀማዓ ዘንድ። ያ ቃዒዳ ምንድነው? أقوال العلماء يستدل لها ولا يستدل بها የዑለሞች ንግግር ዑለሞች የሚያቀርቡት ሐሳብ ደሊል ይፈልጋል በራሱ ማለት ነው። ተግባባን? ደሊል ይፈልጋል እንጂ አበደን ራሱ ደሊል ሊሆን አይችልም። የወንድማችን አደም ንግግር ደግሞ ሁላችሁም ተመልክታችኋል። አንድም ቃል አላህ የሚል ነገር ወንድማችን አልጠቀሰም። አንድም የረሱልን ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው የሄደው ማለት ነው። አንደኛው ይሄ ነው። በመጀመሪያ ወንድማችን አደም ወንድሜ አደም ያነሳው ምንድነው? አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። ላ የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለው ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለው። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቂያስና ወደ አቅዋሉ ሰሓባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን የጀመረው ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይሄንን መጨረሻ ላይ መጣበታለሁ። ምክንያቱም ምን መሰላችሁ? ኢብኑ ተይሚያና ሙሐመድ ኢብኑ አብዱል ወሃብም ይሄንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነው ነው ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደ ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል።
መቶ ምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሃቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ፣ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሃቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሃቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነብዩ ከሰሃቦች ለይተው 4 ሰሃቦችን የጠሩት። ከአራቱ ሰሃቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወደተይን ያው ወንድማችን አደም ያውቃል ብያ እንትን ላለው ሹብሃ ላለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወደተይን ጉዳይ ሙሉ በሙሉ ሐሳቡ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሃቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚኬደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተን ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንዳዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በደዓ ረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በደዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው፣ ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስቲላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄንን ነጥብ ምንድነው ያለው? ጠሪቀቱን ፊዲን ሙኽተራዓን ያለው በዲን الاسلام ውስጥ የሚመጣ በዲን ያለው በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተራዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት፣ እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ يقصد بالسلوك عليها ما يقصد بالطريقه الشرعيه በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ። ምክንያቱም ወንድማችን አደም ቁርአን አልጠቀሰም ይያል ለራሴም ቁርአን ሳልጠቅስ ዝም ብዬ ማልፈ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا يه اسلمنا كو صراطي من قدينو مستقيما قطتنيا من قدينو فاتبعوه يهن من قد تكتلوت ولا تتبعوا السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ። ትናንሽ መንገዶችን ምክንያቱ ሲባል ፈተፈረቀ ቢኩም عن سبيلي ከአላህ መንገድ ያስወጣችኋልና። ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ። እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት፣ መስመሮች አሉት። ተፍሲር በቁርአን ይፈሰራል፣ ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል الصحابه ይፈሰራል። በአራተኛ ደረጃ አቅዋሉ التابعين ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው? أنه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው? البدع والشبهات ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። البدع መጤ የሆኑ ነገሮችንና والشبهات ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ يوم تبيض وجوه وتسود وجوه የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። يوم تبيض وجوههم በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ وجوههم ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን يعني يوم القيامه አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? يوم القيامه ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? تبيض وجوه اهل السنه والجماعه የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን وتسود وجوه اهل البدعه والفرقه የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማን እንደዛ ያለው? አብዱላህ ኢብኑ አባስ ነው። ቃለሁ ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ መጣው። ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala
اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا عند نجر قدولو بيهون نو مولات የሚያስፈልገው እስልምና ደግሞ الله سبحانه وتعالى ሞልቼላችኋለሁ ብሎ ነገረን ከሰሃቦች መሐከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መሐከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው ምክንያቱም ነብዩ ነበሩ እኛም እንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው ስለዚህ የቁርአንን ነገር በዚህ ልጨርስ ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ ግን ጊዜው አይበቃኝም በዚሁ ጨርሼ ልውጣ ወደ ሐዲስ ደግሞ እንግባ ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ صحيح البخاري 6849ኛው ሐዲስ ምን ይላል عمرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ إن أحسن الحديث كتاب الله كهلم يتشالو نغغر يا الله قال ነው የአላህ ንግግር ነው ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው وأحسن الهدي በላጩ ደግሞ መመራትም ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምሬት መንገድ ነው እሳቸው ያሰማሩት መንገድ ከሁሉም በላጭ ነው ያ ማለትም ደግሞ ከሐዲስ የመጣው ማለት ነው ወሸሩል ኡሙሪ ከነገሮች መሐከል በጣም መጥፎ የሚባለው ምንድነው ሙህደታቱሃ መጤ ነገሮች ናቸው አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም وإنما توعدون لآت وما أنتم بمعجزين بلو جرسوت جابر بن عبد الله رضي الله عنه سيناقر من آله كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش نبي صلى الله عليه وسلم دعوة سيادرقو لك تلك سراويت اندمي قسسو دمساتشو كف بلو فيتاتشو قلتو من بلو يناقروا نبر كزياس من دنو يالو صلى الله عليه وسلم انينا قيامكو اندهن يتلاكنو بلو ጣቶቻቸውን እንትን ብለው አሳዩ አለ ከዚያ በኋላ ምን አሉ አማ بعد فإن خير الحديث كتاب الله ከሁሉም ንግግሮች በላጩ የአላህ ቃል ነው ከዚያስ وخير الهدي هدي محمد ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው የአላህን ንግግር ከየት ነው የምንወስደው ከቁርአን ነው የነብዩን መመራት እስከን ማሰማራት እስከን ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው ከዚያ ምን አሉ ወሸሩል ኡሙሪ ሙህደታቱሃ ወኩሉ ቢድዓቲን ضلاله አሉ ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙህደታቱሃ ቢድዓዋ ናት ተፈጣሪዋ አዲሷ መጤዋ ነገር ናት ተጀማሪ ነገር ናት ከዚያ ምን አለ ወኩሉ ቢድዓቲን ضلاله ወኩሉ الفاظ العموم يتጠቀመው وكل بدعه ሁሉም የቢድዓ አይነቶች ደግሞ ضلاله ወደ ጥመት ነው የሚመራው ስለ ሁሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን ዑሙሙን ተخصيص ይደረጋል የሚለኝ ከሆነም ስለ ተخصيص ጉዳይ በደንብ አድርገን በሰፊው እናወራበታለን ግን አሁን ገረፍ ካደረኩኝ ልለፍ ይሄኛው ማለት ነው አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳውት አንዳችም የነብዩ ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም አንዳችም የቁርአንን አያ አልጠቀሰም እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው ኢርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ فإنه من يعيش منكم يرى بعد اختلافا كثيرا يهنن سنن أبي داود 4607 لاي سنن الترمذي 2676 لاي سنن ابن ماجه لاي مسند الأحمد لاي مستدرك على الصحيحين تخريج المسند لاي شعيب الأرناؤوط مالتنا شرح السنة لاي موافقة الخبر يميلو ابن حجر العسقلاني بزو كتابوش لاي እናገኘዋለን ይሄንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ صحيح መሆኑን ለመናገር ያክል ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም فإنه من يعيش منكم كنانت مهكل رجم آمت الله أنوروت يمينور سوكو من يالالو يرى بعد اختلافا كثيرا بزو على مقباباتوچننا قجتوچن يملكتال يدرسال لالو قجتوچن يال فعليكم እናንተ ደግሞ መያዝ አለባችሁ አሉ ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር ዑመር ዑስማንና አሊ አራቱን መከተል አለባችሁ المهديين وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በቅርሳችሁ ነክሳችሁ ያዙት ወኢያኩም ወሙህደሳት الامور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው
ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩ ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ኢብኑ ሐዲር ረዲየላሁ ዐንሁ ረሂመሁላህ አብዱላህ ኢብኑ አባስ እንዲህ አለ። አብዱላህ ኢብኑ አባስ ጋር ሄጄ አብዱላህ ኢብኑ አባስን የነብዩን ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። قال عليك بالاستقامة واتبع الأمر الأول ولا تبتدع تككلنياو منجد ياز ما ياز ብቻ አይደለም واتبع الأمر الأول የቀደምቶችን መንገድ ተከተል። የኛም ማለቱ የሰሃቦቹ ማለቱ ነው። አብዱላህ ኢብኑ አባስ ሰሃቢ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየተቀሰ ያለው። ولا تبتدع بدعة ውስጥ አትግባ። الإبانة الكبرى የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አثር ሰሒህ አቢ ዳውድ 4611ኛው ላይ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ ሙሰነፍ አብዱረዛቅ 21827ኛው ላይ መውቁፍ የሆነ አثር ነው ታገኙታላችሁ። የሰሃቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ አልማል፣ ከናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል። ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማን ነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ الصحابة بالحلال والحرام ነው። ነብዩ የመሰከሩለት ማለት ነው። በሐላልና በሐራም ዕውቀቱ ነብዩ የመሰከሩለት ትልቁ ሰሃቢይ ነው። ምን አለ ይህ ሰሃቢ? ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክሱሩ ፊሃ አልማሉ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ወይፍተሑ ፊሃ አልቁርአኑ ሐታ ያእኹዘሁ አልሙእሚኑ ወልሙናፊቅ ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ። ለምሳሌ የኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አርጋችሁ ስሙ ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ والرجل والمرأة والصغير والكبير ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? فيوشك قائل أن يقول አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ما للناس لا يتبعوني وقد قرأت القرآن ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሁሉም ሐዲስ እያስተማረ ስለሆነ እንዲው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነብዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ المدخل للسنن الكبرى يميل إمام البيهقي مصحف 180 قص ላይ ምን አሉ? كل بدعة ضلالة وإن رآها الناس حسنة ብለው عبد الله بن عمر ተናግረዋል። شرح أصول اعتقاد أهل السنة والجماعة የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱ الكبرى ኢብኑ በጣ መጽሐፍ ላይም አለ ማለት ነው ይሄ ንግግር። عبدالله بن مسعود ደግሞ ምን አሉ? رضي الله عنه اتبعوا ولا تبتدعوا አዲስ ነገር አትፍጠሩ፣ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሃቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም ተብቃቅታችኋል፣ ከናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓቲን ضላላ አሉ። በስተመጨረሻ ሁሉም ቢድዓ
ጥመት ነው ብለው ተናገሩ። 3 ደቂቃ المعجم أبشر حبيبي أبشر. المعجم الكبير للطبراني የሚለው መጽሐፍ 8770ኛው ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ ሹዓብ الإيمان የሚለው ኢማም البيهقي መጽሐፍ ላይ እናገኛለን። ሙጅመዕ الزوائد የሚለው የሀይተሚ ኪታብ ላይ እናገኘዋለን ማለት ነው። ዑለማ السلف መሐከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድነው? ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ የኢማሙ ሻፊዒ ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕራፉ المهاجرين بفضلهم አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ آثارهم የነሱን ፈለግ ደግሞ ተከተሉ። ወኢያኩም ما احدث الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በእስላም ውስጥ المحدثات አዲስ ተጨማሪ ነገር ነውና አዝሁድ የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር التابعين ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? لأن أرى في المسجد نارا لا أستطيع إطفاءها مسجد ውስጥ እየተቀጣጠለ ያለ እሳትን ተመልክቼ ከመመለከት መስጂድ ውስጥ የሚሰራን ቢድዓ ከመመለከት አንድም ቢድዓ ተጨማሪ መጤ ነገር ከመመለከት መስጂዱ በእሳት እየነደደ በመመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማም ሻፊዒ አስተማሪ ናቸው። ኢማም አልአውዛዒም ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማም ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛው በኋላ እንመለስበት خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። መርሐባ ጀዛከላሁ